ቀላል አይደለም ምዕመናን። 3 ቀን ደግሞ በጣም ኤክስፒሪየንስ የሚጠይቅ ነገር ነው ማለት አሁን እኔ ድንገት ተነስቼ ስላደረኩት ይሆን ምናምን አላውቅም። ያው እንዳልኳችሁ የሆነ የረሃብ ስሜት ምናምን ላይሰማችሁ ይችላል፣ ግን በጣም ያቅለሸልሻል፣ ሆዳችሁ በጣም ይጮሃል። እኔ አሁን እስካሁን ባለሁበት ሁኔታ እንደዛ ነው እያጋጠመኝ ያለው። ያው ውሃ ደግሞ ስላለው ብዙ ውሃ ኮንሱም እያደረግኩ ነው። ትናንትና እስከ 2 ሊትር ውሃ ድረስ ጠጥቻለሁ። አሁን ከነጋ 1 ሊትር ከምናምን ጠጥቻለሁ። ግን መብላት እፈልጋለሁ። አይ ቲንክ በጣም ጨለማ ነው። ሰዓቱን ላሳያችሁ። አሁን ያው ሰዓቱ ኦልሬዲ 10 ሰዓት እየሆነ ነው። ከ10 ሰዓትነቱ በላይ ሌሊት 8 ሰዓት ነው እኛ የነቃ ነው። ሌሊት 8 ሰዓት እስከሆነው መልሰን ለመተኛት እየጣርን ነበረ፣ ግን ያው አልተሳካም። መልሰን እንቅልፍ ሊወስደን አልቻለም። እንግዲህ ምንም ማድረግ አይቻልም ብለን ይዘነዋል። ሌሊቱን በጣም የረሃብ ስሜት ነበረ፣ ወደ ይጮህ ነበረ። ከዛ በኋላ ኦልሬዲ 5 ሰዓት ተኩል ወር ምናምን ነው እንቅልፍ የወሰደኝ። 8 ሰዓት ከ11 አካባቢ ከእንደገና ነቅቻለሁ። እስካሁን መልሼ ለመተኛት ጥረቶች አድርጌያለሁ። 30 ደቂቃ ምንም ነገሮች ኮንሱም ሳላደርግ ምናምን ዝም ብዬ እያሰብኩ እንቅልፍ እንዲወስደኝ ጥረት አድርጌ ነበረ። እሱ አልተሳካም። ከዛ ሲቀጥል ምንም በቃ ሲሰለችኝ ኦዲዮ ነገር ከፍቼ መስማት ጀምሬ ነበረ። ኦልሬዲ እሱም አልሰራም። ወደ መጨረሻ አካባቢ ስልኬን ግዴታ ለማብራት ተገድጄ ፊልም ለመክፈት ሞክሬ ነበረ። በዚህ ሰዓት ኢንተረስትድ ሊያደርገኝ የሚችል ፊልም ላገኝ አልቻልኩም። ረሃቡ እየተሰማን ነው። እንግዲህ አሁን ኦልሬዲ 30 ምናምንኛ ሰዓት ይመስለኛል፣ ወይንም 30 ሰዓት የሆነን ይመስለኛል። እንደዛ አካባቢ 30 ሰዓት አካባቢ ሆኖናል። 72 ሰዓቱን እንሙላው አላውቅም፣ ግን መራብ ጀምሬያለሁ። የረሃብ ስሜት፣ የሆድ መጮህ ስሜቶች የተሰሙኝ ይገኛሉ። ያው እንዳሳየኋችሁ ሰዓቱ በጣም ሌሊት ነው። ድምፄን ከፍ ባረግ ሰዎችን እበጠብጣለሁ ብዬ በማሰብ ነው። እስቲ ነግቶ ደግሞ ያለውን ነገር አጋራችኋለሁ። እንዴት ናችሁ? እንግዲህ ከጠዋት ወካችን ተመልሰናል ማለት ነው። ሰዓታችን አሁን እንግዲህ ከጠዋቱ 1 ሰዓት ይላል ማለት ነው። ያው እንደነገርኳችሁ እንቅልፍ ምናምንም ስላልነበረ በጊዜ ዝም ብዬ ጠዋት ላይ ወክ ለማድረግ ወስኜ 11 ሰዓት ከ40 ምናምን አካባቢ ነው ከቤት የወጣሁት። አሁን 1 ሰዓት ላይ ከዛ ከወክ ተመልሻለሁ ማለት ነው። እንግዲህ የረሃቡን ስሜት በተመለከተ ይሄ ረሃቡ ጠፍቶ ምንድነው አሁን እያጋጠመኝና የተሰማኝ ያለው ነገር የኢነርጂ መቀነስ ብቻ ነው። የኢነርጂ መቀነስ ብቻ ነው አሁን ፊል እያደረኩ ያለሁት። ረሃብ ምናምን ሳይሆን የኢነርጂ መቀነስ ነገር ይሰማኛል። ጉልበት በጣም ምናምን የለኝም። ቀልጥፌ ማለት ስሜት የለኝም። ፊቴ ነገር የሆነ ዝቅ እንደወደቀብኝ አይነት ስሜት ይሰማኛል እንጂ ከዛ ውጪ ሁሉም ነገር ፋይን ነው። እንግዲህ እስቲ ይሄን 72 ሰዓት በትክክል ሞላው ይሆን ወይ የሚል ስጋት ግን እያደረብኝ ነው። እንደነገርኳችሁ ሌሊቱን በጣም ረሃብ ስሜት ነበረ ምናምን። አይ ቲንክ በጠቅላላው 5 ሰዓት ራሱ የሚሞላ እንቅልፍ አልተኛውም። አይ ቲንክ 5 ሰዓት ምናምን ተኝቼ 8 ሰዓት 3 ሰዓት 2 ሰዓት አካባቢ ነው የተኛሁት ማለት ነው። ምናልባት በርትቼ እደርሳለሁ ወይ የሚለውን ነገር ዛሬ በጣም የሚያሳስበኝ ነገር ሆኗል። በተለይ ከሌሊቱ ሁኔታ በኋላ። ለማናቸውም እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኑ። ፒስ። እንግዲህ አሁን ያው ከ2 ሰዓት ቆይታ በኋላ
3 ሰዓት ሆኖ አል ማለት ነው። ቡና ጠጥቻለሁ። ግን ምንድነው የተረዳሁት ነገር ቀላል አይደለም ወገን፣ በጣም ቀላል አይደለም። አሁን አይ ቲንክ 38ኛ ሰዓት ወር 37 36 አይነት አካባቢ ነው የሚሆነው። ግን በጣም ደስ የማይል የሚከብድ ስሜት ነው ያለው እና ኩዊት ለማድረግ እያሰብኩ ነው። እኔ ማለት እያሰብኩ ነው ብቻ ሳይሆን ሞስትሊ ወደ አዝማሚያ የራሱ በቃ ይበቃኛል ወደሚል አይነት እንትን ነው እየመጣ ያለው። ምክንያቱም ትንሽ እንትን አለኝ ነገር፣ ሆዴም እየጮኸ ነው። በእርግጥ ጭንቅላቴ ትንሽ ነቃይ ማለት፣ ሰውነቴ በጣም ቀለል ማለት ስሜት አለኝ ምናምን ነገር። ሰውነቴ በጣም ቀሎኛል። የሆነ የነፃነት አይነት ስሜት ነው የሚሰማኝ። ግን አይ ቲንክ ይሄ ነገር ዝግጅት ይፈልጋል። በድፍረት የሚሞክር ነገር አልመሰለኝም። እንግዲህ ያው ማለት 30 ምናምን ሰዓት ነው ማለት 2 ቀን እንኳን አልሞላም ማለት ነው። 48 ሰዓት እራሱ አልሞላም። አይ ቲንክ ይሄ ከባድ ነው። ግን ደስ የሚሉ ነገሮች አሉት ምናምን። የሆነ ጊዜ ደግሞ አሻሽለን ቢያንስ አሁን እንደ በፊቱ 72 ሰዓት ምናምን ናናና አፍልቼ ነበር አይነት ነው የሚሆነው እና ስለዚህ ሞር ቀለል ያለ ቻሌንጅ ምናምን አይነት ብናደርገው ይሻላል። ይሄ በጣም ዋጋ የሚያስከፍል አይነት ነው። በጣም ኢነርጂ ይወስዳል ምናምን፣ አታውቁትም። ብቻ አሁን ያው እንትን አላልኩም፣ ግን የሆነ በቃ ጉልበት ይፈልጋል። ትኩረቴም በተወሰነ መልኩ ጨምሯል። እውነቱን ለመናገር የሆኑ ነገሮች ላይ ትንሽዬ መቆየት ችያለሁ ምናምን። ትናንትናም እንደነገርኳችሁ የተውኳቸውን ነገሮች የማድረግ ነገር ምናምን ተፈጥሯል። ግን በጠቅላላው ቀላል አይደለም ምዕመናን። 3 ቀን ደግሞ በጣም ኤክስፒሪየንስ የሚጠይቅ ነገር ነው ማለት። አሁን እኔ ድንገት ተነስቼ ስላደረኩት ይሆን ምናምን አላውቅም። ያው እንዳልኳችሁ የሆነ የረሃብ ስሜት ምናምን ላይሰማችሁ ይችላል፣ ግን በጣም ያቅለሸልሻል፣ ሆዳችሁ በጣም ይጮሃል። እኔ አሁን እስካሁን ባለሁበት ሁኔታ እንደዛ ነው እያጋጠመኝ ያለው። ያው ውሃ ደግሞ ስላለው ብዙ ውሃ ኮንሱም እያደረግኩ ነው። ትናንትና እስከ 2 ሊትር ውሃ ድረስ ጠጥቻለሁ። አሁን ከነጋ 1 ሊትር ከምናምን ጠጥቻለሁ። ግን መብላት እፈልጋለሁ፣ በጣም መብላት እፈልጋለሁ። አሁን እሱን ነው የማደርገው የሚሆነው ማለት ነው። ፒስ ያው በድል አድራጊነት ይህንን ቪዲዮ አልጨረስኩትም። አይ ቲንክ ሌላ ቻሌንጅ ይሻለኛል። ይሄ ለእኔ አይሆንም። ፒስ። ቪዲዮን ስለተከታተላችሁ ታመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ። እንግዲህ በ38 ሰዓት ውስጥ ኖካውቴን በልቼ የ72 ሰዓት የፋስቲንግ ቻሌንጁን ኦልሬዲ አቋርጫለሁ ማለት ነው። ማድረግ አልችልም። እንግዲህ ማዕዱ ይህንን ይመስላል። እበላዋለሁ ማለት ነው። እንግዲህ ምንም ማድረግ አልችልም። ሌላ በጥሩ ቻሌንጅ ዊን ማድረግ በሚችለው ቻሌንጅ ደግሞ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ፒስ